አሁን በኢትዮጵያ 2018 ነው። በፈረንጆች 2026 ማለት ነው። 8 ዓመት 7 ዓመት ጋፕ አለን። አንተም በኢትዮጵያ ካላንደር የምትጠቀመው በነጮቹ ነው? በሁለቱም አይደለም ተነፍሰው ማየው ምኖረው በተሰጠኝ የህይወት ትንፋስ እንጂ ከሁለቱም ውጪ ነው መሆኑን ራሱ አሁን ነው የምነግርህ። ለምን ብለህ ብትል ሲስተሙ አለ። ከሲስተሙ በላይ ነው የምኖረው። ሲስተሙ እንዲህ ነው ብሎ ቁጥሩ ምንም የሚያመጣው ነገር የለም። አሁን ሰዓት ካላየ ታውቃለህ? አይ ስታይ ነው የምታውቀው። ስለዚህ ምን ላይ ነን? ሞባይል ላይ ነው ያለው እንጂ አየሩ ላይ የለም፣ ሰማይ ላይ የለም፣ ምድር ላይ የለም፣ ምንም የለም። አይ ፀሐይ ባናት ስትሆን እንደዚህ ሰዓት ሆነ ትላለህ ምናምን እሱም ከልምድ አንጻር ነው። አንተ ልምድ ነው እንጂ እሱ ዝጌሩ 6 ሰዓት 7 ሰዓት 8 ሰዓት ብሎ አልፈጠረም። ይሄ ሰዓቱን ሲፈጥር ሰውየው ልጠይቅ እስቲ ከማን ነው የሞላው? ሰዓቱ ከማን ጠይቆ ሞላው? አሁን ለምሳሌ ሰዓት ሲሳሳት ወይ ከኔ ወይ ከሬዲዮ ከምናምን ትሞላለህ፣ ከሌላው ነው። እሺ እሱ የመጀመሪያው ሰውየው ሰዓቱን ክሬት ሲያደርገው ከማን ነው የተሞላው? በራሱ ነው። ከየት ራሱ ፈጠራ። ዩሲ ስለዚህ አንድ ሰውዬ ለቢዝነስ ብሎ የፈጠረው ሐሳብ ሰለባ ነው እንጂ ሲፈጠር ሰዓት አብሮ ተፈጥሮ ይመጣል በኔቸር ውስጥ የለም። ስለዚህ አንተ አሁን 2018 ላይ ነኝ ብለህ ታወራለህ ወይ? ሰዎች እንኳን አደረሰ ምናምን ሲባባሉ ለአዲስ ዓመት ምናምን አትባባልም? የሆነ ዘመን ላይ የሆነ ነገር ነበር። አሁን የሚደፍረኝ ቴሌላ የሆኑ እንትኖች ናቸው የሚልኩልኝ እንጂ ይሄ በስጋ ያለ ሰው እንዲህ አይለኝም። እንኳን አደረሰ አይልህ ጭራሽ። ቴሌና ባንክ ምናምን ነው የሚደፍረኝ። የሞተ ሰው ሀሳብ አልቀበልም ትላለህ። ምን ማለት ነው? ሰውየው ከሞተ በዘመኑ ጻድቅም ይሁን ኃጢአተኛ በዘመኑ ሆኗል። አሁን በዚህ ዘመን ያለው አንተ እኔ ነኝ። ለዝጌሩም እንደው ዝጌር ይጠቀማል ከተባለ መቼም ኤችአይቪ ሰዎች እንዳይዛቸው ኮንዶም ይጠቀማሉ ይባላል እና ዝጌሩም እንደ ኮንዶም ይጠቀምብኛል ብለህ ካሰብክ በዚህ ዘመን ስለማይጠቀም ማለት ነው። እግዚአብሔር የራሱ ስለሆነ ከራሱ ይገለጥባል እንጂ በአንተ አይጠቀምም፣ በአንተ አይሰራም። ራሱ ነው እግዚአብሔር የራሱ አካል ስለሆነ ራሱ ነው። ፖልም በእኔ ሁኔታ ራሱን ሊገልጥ የወደደ ይላል እኮ አይደል? መብቱ ነው። ፖል ስም ሰጠኸው እንጂ አካሉ ግን የራሱ የፈጣሪ ነው። ከየት መጣ ፖል? ፈጣሪ ያለ የፈጠረው የፈለገው ማድረግ ይችላል እኮ ማግደልም መኖርም። ይህንን አምላክ ይጠቀምብኛል አይጠቀምብኝም ብለህ እንደ ዕቃ እንደ ቁስ መጠቀም የለበትም። ስለዚህ ምንድን ነው ሰውየው ከሞተ የለም ያለኸው አንተ ነህ፣ እኔ ነኝ። ክፉም ብትሆን ኃጢአተኛም ብትሆን አንተን ቀይሮ ይሰራል እንጂ ፖል የለም። ሞተ እኮ አብርሃም ሞተ፣ ሙሴ የለም። በሰው ደግሞ እግዚአብሔር የመጨረሻ መጥምቁ ዮሐንስ ላይ ያቆማል። የመጨረሻ በሰው አገልጋይነት እኮ እሱ ላይ ነው ያቆመው። ለምን ከሴት የተወለዱት ይላል መጥምቁ ዮሐንስ ያለ የለም ማለት ሌሎቹ ስለሱ ተነበዩ። እሱ አየው እኮ ከሴት የተወለደ በእግዚአብሔር መንግስት የእግዚአብሔር ልጅ በሚወልድበት በሱ ውስጥ ግን እሱ ከተወዳደረ ከሁሉ ያንሳል። በቃ እሱ መጣ ከሴት የተወለደ። ልክ ክርስቶስ መጥቶ ሲያጠምቀው እግዚአብሔር መንፈስ ቅዱስ ሸማ ያቅም በክርስቶስ ላይ ሲመጣ መንፈስ ይዞት ሄደ። ይሄን ሰው ይተው እንደውም ቀጥዬ ደቀ መዛሙርት ይዤ እቀጥላለሁ ሲል እንደውም አንገቱ ተቆርጧል። የሰው ዘመን ሁለት ራስ አይቀጥልም። እግዚአብሔር ዛጋ ክርስቶስን አምጥቷል። ይሄ ሊቀጥል ሲፈልግ ራሱ ተቆርጧል። አሁን በዚህ ዘመን አገልጋይ ነኝ፣ ፓስተር ነኝ፣ ነብይ ነኝ ማለት አንገቴ ይቆረጥ ማለት ነው። እግዚአብሔር በልጅ ሆነ የሰራው። በክርስቶስ መጣ፣ ስራውን ሰራ፣ ተፈጸመ አለ። በክርስቶስ ማለት ነው ተፈጸመ አለ። በሱ ሰርቷል ስራውን፣ ሰንበት አርፏል። አሁን እንኳን ምስክርነት ከሆነም በልጅ ነው የሚሰራው፣ በልጅ ነው የሚገለጠው ራሱ እንጂ የሰው አገልግሎት መጥምቁ ዮሐንስ ላይ ቆሟል። ልቀጥል ሲል እንደውም ራሱ ተቆርጦ ወድቋል። የለም ሁለት ራስ ስለሌለ የክርስቶስም የልጅም የባሪያም የኃጢአት ባሪያ ማለት ነው። ከሴት የተወለደ ያኔ ከዛ ከአዳምና ከዋን የመጣው የኃጢአት ባሪያ ተቆርጧል ራሱ። በዚህ ዘመን አሁን እግዚአብሔር ያልሰራው ያላደረገው የእግዚአብሔር ስራ እነሳለሁ አስተምራለሁ እንዲላለሁ ብሎ ማለት መቆረጥ ነው። የተቆረጡ ናቸው እኮ ጠቅላላ አሁን ጭንቅላት ያለው ይመስላል። አንድ መቆረጣቸውን የምታውቀው እዚህ ለሰበሰቡት ሰው እንጂ ለሌላ ትውልድ ለዓለም አቀፍ አሁን ማውራ ሐሳብ የላቸው። ለሰበሰቡት ቸርች ነው ራእዩም ትምህርቱም። በዚህ ዓመት አሁን እንዳልከው 2018 እግዚአብሔር የመውጣት ጊዜ ነው ብሏቸዋል የሚላቸው እዚህ ጋር የሰበሰባቸው ነው። ለሌላው ህዝብ ለሙስሊሙ ለምናምን ደጅ ላሉ አይሰራም። የመውጣት ዘመናቸውን ነው ብሎ ፍሪጃቸው ላይ ያጥፋሉ። እዚህ ለሰበሰብከው ሰው ነው ያለ። ራስ የላቸው። ራስ ማለት ህይወት ነው፣ ምንጭ ነው። በትክክል ይሄን አካል እግዚአብሔር ፈጥሮታል። በአንተ ከተገለጠ ለምድር ሁሉ ነው የሚያወራው፣ ለሰማይም ለምድርም ለፍጥረትም የሚሰራ ነው። በዚህ እውነተኛ መንፈስ ከመጣ በአንተ ውሸት ራስ እንደሌላቸው የምታውቀው የሚያወሩት ከሰበሰቡት ሰው አንጻር እንጂ ለሌላው የማይሰራ አምላክ ነው ያላቸው። እኛንን ያመንነው እኛንን እዚህ ሌላው ሲኦል ይገባል ብለው ነው የሚያስቡት። እኛ ደግሞ ገነት እዚህ የተሰበሰበው ሰው የሆነ አዳራሽ ውስጥ ከነሱ አንጻር ነው የሚወራው። ራስ የላቸው። ራስ የሆነው ራሱ ህይወት ያለው ራሱ የእግዚአብሔር እስከሆነ እስላማይል ጴንጤያል ጆባይል መልእክቱ ለሁሉም ይጠቅም። አሁን
ከሃይማኖት አንጻር ላንሳለን። አንዳንድ ሃይማኖቶች በመብላት በምሳሌ አሳማ በመብላት ትረክሳለህ የሚሉ አሉ። ሸኮናው ድፍን የሆነ በመብላት ትረክሳለህ፣ ኃጢአተኛን የእግዚአብሔርን መንግስት አትወርስም የሚሉ አሉ። ያገኘኸውንም ብትበላ ደግሞ ችግር የለም የሚሉ አሉ። ከዛ አንጻር መብልና መጠጥ ላይ ያለህ እይታ ምንድን ነው አንተ ጋር? ይሄ ሪል የሆነው በኔቸር የፈጠረ ፈጣሪ በአንተ ከመጣ ለዚህ ሰውነት የሚጠቅመው ነው የሚያደርገው። አሁን ለምሳሌ የእውነት መንፈስ በአንተ ከመጣ አረቄና ወተት ከተቀመጠ ወተቱን ጠጣል። አረቄውን በታሪክ አትመኘው። ውሃ ካለ በታሪክ ከአረቄ ጋር ካለ ውሃውን ነው የምትወስደው። ከኃጢአት ከጽድቅ አይደለም። አረቄውንም ብትጠጣ ከእግዚአብሔር ጋር አይገናኝም፣ ከጉበት ጋር ነው የሚገናኘው። ከጉበት ነው ይፈርሰው። እሱ ደግሞ ምስጥ መጨረሻ መፍረሱም አይቀርም በቦዲ ላይ። ልዝፈንም ብለህ ብትል ጡቷ እግሯ አይኗ ምናምን ብትል ሴጣን የተባለ አሁን ለምሳሌ እኛ ሀገር ዘፋኝ አለ፣ ዘፋኝ እንቃወማለን ይለዋል። እከሌ ከሌ ነው የሚሉ ስም ይጠሩላል። የኦሮሞ የአማራ የትግሬ ዘፋኝ አለ ሁሉ ነው የሚሉ። እንደው ዝም ብለህ ይሄንን በዚህ በመጽሐፍ እንኳን የተጻፈው ምን ይላል? በዚያ ብሎ አጋንንቶች ይዘፍናሉ ነው የሚለው። አጋንንት የሚዘፍነው ጥፍሯ አይኗ ጸጉሯ ብሏል። አጋንንት አይደንቲቲ የለውም፣ ጨለማ። ፖለቲከኛም ቢያረግህ የሃይማኖት መሪም ቢያረግህ ምን ዘፋኝ ነህ። ሁሉ ሰው እየዘፈነ ነው እንጂ አንድ ዘፋኝ ከሌ ተብሎ የተጠራ የለም። ዘፋኝ ማለት የተዛነፈ ፍሬ የሌለው ነገር ይዞ የሚጮህ ማለት ነው። ጨዋሂ ነው። ይህን ደግሞ ራሱ ነው እንደ ጽሁፍ ከፈለገ ሰው ጥቅስ ኢሳያስ ምንድነው 13 ላይ ይናገራል። መጨረሻው ላይ አጋንንቶች በዛ ይዘፍናሉ። ስፕሪት ነው ያለው እንጂ ሰንበዲ ከሌ አይደለም። አንተ እየዘፈንክ እኔ አንተን ከተቃወምኩ ከዘፋኙ በላይ ነኝ። ዘፈኑን አምኜበታለሁ። ያንተን ዘፈን መተነተን ከሆነ ከአንተ በላይ የዘፈን ጥልቀት ነው ውስጥ አለ። ምን አይነት ዘፈን? የሃይማኖት መሪ አድርጎ እያዘፈነኝ ነው ሌሊትና ቀን። ዘፈን ማለት ፍሬ የሌለው አይደንቲቲ የሌለው ህይወት ማለት ነው። እኛ ሀገር እነዚህ አንዳንዴ በአመት በምናምን ይዘፍኑት እንደውም ጤነኛ ናቸው። የሆነ ዓመት 5 ዓመት 6 ዓመት ጠብቁ። በየቀኑ እውሸት ይዘህ መድረክ ላይ አንተንም ሌላውን ሊለውጥ የማይችል ወሬ እየተወራ አንድ ሰው ሊለውጥ የማይችል ነገር ያ ነው ዘፈን የተባለው። አይ ዘፈንማ መቃወም አሁን የተለያዩ አገልጋዮች በሚዲያ ላይ ዘፈንን ሲቃወሙ እየሰማን ነበር። የዘፈን ምንጭ ናቸው እነሱ። ዋና ዘፋኝ ናቸው። ዋና ዘፈን እየተቃወሙ ዘፈን ምንም ትቃወሙ። ለምን ተነቃብኝ እኮ ነው የማያገባ። ለምሳሌ አንድ በሬውን ጥብስ ጠብሰ ሸክላ ጥብስ ብትሰጠው ስለ ሸክላ ጥብስ ያብራራል? ሊበላ ይጠጋል? አይጠጋም። የለማ ውስጡ ዘፈን ከሌለ ውስጥ በምን አወክ? የሰማኸው ውስጥ ያለው ተዘፍኖልህ ነው የሚያብራራው ሰውየው። ዘፈኑ ዋናው ምንጩ በዛኛው ሰው። ኧረ አንዳንዶቹ ሐዋርያት ናቸው። የምንም ይሁን አጋለጠን ነው የሚጮሁት። ልክ የሆነ ጠበል ድሮ ሲጫ አጋንንት እንጫጫል የሆነ ሲል ላይ ወይ ደግሞ በኢየሱስም ስትል ዋይ ዋይ ይላል አጋንንት። ዋይ ዋይ እያሉት ነቃብን። ለምን እንደምታስበላኝ ነው። በየቤቱ ዘረኛ ነው ሰባኪው። እኔ ኦሮሞን የአማራ ነኝ ትግሬ ነኝ ብለው አይደል የሚሰብኩት ቁጭ ብለው። እኔ ምንም ጌታ በኢየሱስ ብሆን ብሔሬን ግን እከሌ ነው ይላሉ። ቋንቋቸውን ማንነት አድርገውት ማለት ነው። ምንም ጌታ ቢዋጀኝ በዘር በቋንቋ ቢዋጀኝ እኔ ግን ብሔሬን አልለቅም ይለዋል። ምኑ ነው ብሔር? በግድ ኤበል ቢበል ሲበል ተብሎ ምላስ ላይ የለመድከውን ነገር ብሔር ዘር እኮ ኢትዮጵያ ውስጥ እኮ ዘረኝነት አለ ይለዋል። የለም ዘረኝነት። ዘር ሁለት ነበር። አንዱ በአዳም የገባው እባብ፣ በክርስቶስ የመጣ ዘር አለ። ያን ዘር ቀጥቅጦ አስወግዷል። ምንድን ነው ያለው? ቋንቋ ነው ያለው። ላንጉጅ መለፋደድ ቋንቋ አፍ ላይ የጀመረ ቋንቋ ነው።